ታይቷል ብሎ እንዲሁም ደግሞ እነሱንም አጋሮቻቸውንም በፖሊስ ቁጥጥር ስር ውለዋል ተብሏል። እናንተስ ምን አሰባላችሁ? ኮሜንት ላይ አስቀምጡ። ጉድ በሆነበትና ከ100,000 ብር በላይ በሚከ ማስታወቂያ ይሰራል እንዴ ደግሞ ሲያስተ ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ እቲ እሺ ላይክ ሌላ ነገር እያልኩ አይደለም ስላንተ ፐርሰናሊ ላይክ ስራዎች ይመቹኛል ማለት ግን ከጃኒና ከሷ አሁን የትኛው ነው የተወራበት? እሱ ኮሽ የትኛው ነው የተወራበት ከጃኒና ከሱ? ይሄም ልጅ ታስዋል ሁለት ፕሌን ያ ፍሪደም ምንም አይከሰከስም። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን ጃኒ right ግን like which one is weird ከሁለቱ የትኛው ነው weird የነበረው? ሁለት ፕሌን ወጣኩ እቲ ሁለት ፕሌን እኔ እኮ ማለት like እኔ እንደዚህ ለመልበስ ራሱ የሚገርም ኮንፊደንስ ያስፈልገኛል like የሆነ like መናገርም አልፈልግም ምንም ነገር መናገርም አልፈልግም ብናልፍ ይሻላል እንዳልሰማና አሬ ፓትሮን የሰራባት ቪዲዮ በጣም ነው የተመቸኝ እቺ ልጅ ላይ የታለ ፓትሮን ቪዲዮ ሰርቶባታል ቆይ ፓቲ ፓትሮን የሰራውን ቪዲዮ አይታችሁታል? ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ለጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። ኢትዮጵያ ፌደራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ እየሳቀች ነው ማለት ነው። ገብታችኋል? እየሳቀች ፎቶ ላይ እየሳቀች ነው ላይክ ፖሊስ እየወሰዳት ኦር እየታሰረች ታይፕ ኦኬ ምን ብሎ ጻፈበት? ሪቨርስ ሳይኮሎጂ ሳቅ የሚሰራ መስሏት ብሎ ጻፈበት ማለት እንደ ቀልድ ገብተው እኮ አመታት ነው የሚቆዩት። አልገባሽም አንቺ አልገባሽም። ሙሴ ሰለሞን እስካሁን አልተፈታም። ጆን ዳንኤል እስካሁን አልተፈታም። እንደዚህ ሪቨርስ ሳይኮሎጂ በሳቅ ምናምን ወፍ ላይ ማልቀስ ያለባቸው በምንም አይነት ነገር ሲገቡ ማለት ና ከባድ ነው። ቡራቡል እስካሁን አልተፈታም። ቲክቶከሮች ከገቡ ላይክ ይረዝማል ጊዜው ለመፈታት ለምን እንደሆነ ህዝብና ባህል ስነ ምግባር ባፈነገጠ